ሰላም ጤና ይስጥልኝ እንዴት ናችሁ? ዛሬ ደግሞ ክፍል 2 የአማርኛ ፊደላትን ከሰ እስከ ተ ይዘን መጥተናል። እነሆ ይህን ቪዲዮ እስከ መጨረሻው ተከታተሉ። መልካም ቆይታ ይሆንላችሁ። የመጀመሪያው ፊደል ሰ ነው። ሰ ወይም ደግሞ ሳቱ ሰ ተብሎ ይጠራል። ሰ how to write let's see together የመጀመሪያ እንደዛ አድርገን እንጽፋለን። ሰ አሳይ የሚደረገው እንዴት ነው? በኤስኢ ማለት ነው። በሁለቱ በአማርኛ እና በእንግሊዝኛ እንዴት እንደሚወከሉ ይዘን የመጣ ነው። ስለዚህ ኤስኢ ብለን እንወክለዋለን ማለት ኤስኢ ብለን እንወክለዋለን ማለት ነው። ሰ ከዛ ሸ እንደዚህ ከጻፍን በኋላ ሸ እንደዚህ እንጽፈዋለን። ዜን ምን ብለን ነው ሰ የምናደርገው? ኤስ ኤች ኢ ይሄኛው በእንግሊዝኛ ሸ ብለን እንወክለዋለን። ለምሳሌ ሸሚዝ ስንል በዚህ እንጀምራለን ማለት ነው። ቀጥሎ ቀ ነው። እንደዚህ ከጻፍን በኋላ እንደዚህ ከጻፍን በኋላ በእንግሊዝኛ ኬኢ ብለን እንወክለዋለን ማለት ነው። ኬኢ ብለን እንወክለዋለን። ኬኢ ብለን እንደዚህ እንወክለዋለን ማለት ነው። ቀጥሎ በ ነው። ይኸው ባለ ሁለት እግር እናደርግና እዚህ ጋር አሳይ የምናደርገው ቢኢ ብለን በእንግሊዝኛ ፊደል አሳይን እናደርገዋለን ማለት ነው። ቢኢ አድርገን እንወክለዋለን። ቀጥሎ ቨ ነው። ላይክ እንደ በ እናደርግና ከላይ አግዳሚ ላይን ይኖረዋል ወይም ሆሪዞንታል ላይን እናደርግበታለን። እንደዚህ ከጻፍን በኋላ አሳይ የምናደርገው በቪኢ ይሆናል። ቪኢ ማለት ቪኢ እንደዚህ አድርገን እንጽፈዋለን። ለምሳሌ ቨርጂኒያ ስንል በዚህ ፊደል እንጀምራለን ማለት ነው። እሺ ቀጥሎ ተ ነው። ተ ይኸው መስቀል ቅርጽ ያለው ፊደል ነው። ተ እንደዚህ እናደርጋለን። አንድ አግዳሚ መስመር እና አንድ ቋሚ መስመር አድርገን እንጽፋለን ማለት ነው። እንዴት ነው አሳይ የምናደርገው በእንግሊዝኛ? ቲ ለምሳሌ ተራራ ስንል በዚህ እንጀምራለን ማለት ቲ ብለን እንጀምራለን። የዛሬው ክፍል 2 የአማርኛ ፊደላትና የእንግሊዝኛ አቻቸውን ይመስላሉ። ይህን ቪዲዮ ፎሎ በማድረግ እንዲሁም ኮፒ በማድረግ ተባበሩ። በውስጥ መስመር በማርፈዱ በ0953318048 ሀሎ ብለን ዘወትር ከሰኞ እስከ ዓርብ በሳምንቱ 5 ቀን እናስተምራለን። ባባይ